قدم እንዳልኩት ሙእሚን ልብ ውስጥ ግን ይሄ ነፍስያ ይሄ ስሜት የለምና ሰዓድ ብን አቢ ወቃስ አላህ ስራቸውን ይወድላቸውና አንድ በሳቸው ስር የነበረ ወታደር ነበር። ይሄ ወታደር የሚገርም ሽጃአ የሚገርም ጀግንነት ያለው ሰሃባ ነው ወይም ተጋዳይ ነው። አቡ ሙህጀን الثقفي ይባላል። አቡ ሙህጀን የሚገርመው ነገር በጣም ኸምር ይጠጣል። በጣም ሻሪብ الخمر ነው። ኸምር እየጠጣ ግን ምን ያደርጉታል? ሰዓድ ብን አቢ ወቃስ ኸምር ጠጥቶ ሰክሮ ሲያገኙት 40 ወይ መገረፍ ያለበትን ሐድ ያቆሙበታል፣ ይገርፉታል። ይሰው ይጠጣል ያቆሙታል። ሁሉ ጊዜ እየገረፉት ሰለቻቸው። በጣም የሚወደው ነገር ምንድነው? ጂሃድ ፊ ሰቢልላህ። ይሄን ሰው ከዚህ ተግባሩ ለማስቆም ከመጠጥ መጠጣቱ ለማስቀረት ቢቀጣ ብለው ከሚወደው ጂሃድ ላግዱት ወሰኑ። ቃዲስያ ላይ እንዳይሄድ ቤታቸው ወስደው አሰሩት። ቃዲስያ ጦርነት ሲወጡ አቡ ሙህጀን الثقفي ሐያቱ ጂሃድ ነው፣ ሐያቱ ፊ ሰቢልላህ ነው። እዚህ ቦታ ላይ ሲታሰር ደነገጠ፣ በጣም ተጨነቀ። የሚያደርገው ነገር ግራ ገባው። ትልቁ ማዕረካ الفاصل የሆነው ጦርነት ቃዲስያ ጦርነት የተካሄደ ከዛ እንዲቀር ስላደረጉት አዘነ። እስሩ ያስተሩበት ቦታ ሆኖ በጣም እየጮሁ ሲያስቸግር የሰዓድ ብን አቢ ወቃስ ሚስት መታ ምንድነው ያ አባ ሙህጀን ምንድነው የሚያስጮህ አለችው። والله ታውቂያለሽ እኔ ከጂሃድ ተለይቼ መኖር አልችልም። ከዚህ ትልቅ ጂሃድ ሰዓድ ብን አቢ ወቃስ አገዱኝ፣ ኸምር በጠጣቴ ምክንያት አሰሩኝ። ለአላህ ስቲ ምናልባት ለአኺራ ሆንሻለሁ ፍቺኝና ሂጄ ጂሃድ ውስጥ ልግባ። والله አላህ ብሎ ህይወቴን ካተረፈውና በህይወት መቆየት እድል ካለኝ ተመልሼ የነበርኩበት እስር ላይ መጥቼ ቀድሜ ገባልሻለሁ። ሸሂድነትን ከወፈቀኝ ደግሞ ያንቺንና የሰዓድን ይቅርታ ጠይቃለሁ አላት። ሲለምናት በጣም ይልሐስ ያደርጋት አዘነችና ፈታችና የሰዓድን ፈረስ ሰጠችው። አቡ ሙህጀን الثقفي እንዳይታይ ፊቱን ለስሞ ፊቱን ሸፍኖ ማዕረካ ውስጥ ግሉ ውስጥ ገባ። ጦርነት ውስጥ ገብቶ በጣም አጂብ የሆነ ተጋዳይ ነው። በሚገርም ቀዋ ካፍሮችን መግደል ጀመረ። ሰዓድ ብን አቢ ወቃስ ተጠራጠሩ። ምን ሐደረችው? ይህ ሰው ግዴታ አቡ ሙህጀን ነው፣ የዛ አይነት ቀዋ ያለው ሰው አቡ ሙህጀን ነው። እሱ ነው እንዳለን በእጃ ስር የመጣሁት ቤቴ ነኝ። ማን ነው ከየት ነው የመጣው ይላሉ ሰይድና ሰዓድ ብን አቢ ወቃስ። አኺራን አላህ አትርፎት ያን ሁሉ ተዋክቶ ሳይሞት ወደ ቤቱ መመለስ እድል ገጠመው። ከሰሃባዎቹ በፊት ቀድሞ ሄዶ እጁን ለሚስቱ ሰጣትና ስሩ ላይ ገባ። ሰዓድ ብን አቢ ወቃስ መጡ። ዛሬ የተፈጠረው ነገር ምንድነው ብለው ጠየቁ ሚስታቸውን። አቡ ሙህጀን الثقفي ቤት ያስረው አልነበር የሄድኩት አሏት። አዎ ታዲያ ዛሬ እሱ አይነት ቀዋ ያለው ሰው ማንነቱ ያልተለየ ሰው ሙለሰበል ወጅ የሆነ ፊቱን የሸፈነ ሰው እዛ ማዕረካ ላይ በሚገርም ቀዋ ይቃተል ነበር። ላት والله እውነታውን ከፈለክ ያ ሰዓድ አቡ ሙህጀን በጣም እያለቀሰና እየረበሸ ሲያስቸግረኝ ፈትቼ አንተን ፈረስ ሰጥቼ ላኩት ነኝ። ሰዓድ ብን አቢ ወቃስ አለቀሱ። እንደዚህ አይነቱን ሰው ነው እኔ ያሰርኩ አላህ ፊት የምጠየቀው የምገርፈው። والله يا ابا محجن لا ارجمك بعدها ابدا والله ካሁን በኋላ የፈለከውን መጠጥ ጠጣ አንተን ግን የሚገርፍ እጅ የለኝም አሉ ሰዓድ ብን አቢ ወቃስ። አቡ ሙህጀን الثقفي ማለቀሰ رضي الله عنه والله يا سعد እኔ እኮ ኸምር ስጠጣ ለኸምር ከነበረኝ ፍቅር እርሶ በግርፋት አላህን ሐድ ያቆሙ ያጻዱኛል ብዬ ነው። እርሶማ እንደማይገርፉኝ ከወሰኑ ወንጀሌ በምን ሊታጠብ ነው? والله لا اشرب الخمر بعدها ابدا እኔም ከዛሬዋ ዕለት ጀምሮ ኸምር መጠጣቴን አቆማለሁ አላቸው። እርሶን ላለ መግረፍ ከማሉ